ዛሬ እንግዲህ ምርጥ ቁርስ እንደዚህ አብረን እንሰራለን። በጣም የሚያምር ቆንጆ ቆንጆ የሚጣፍጥ የቁርስ አሰራር ተመልከቱት እንዴት እንደሚያምር። የእውነቴን ነው የምላችሁ። በጣም ምርጥዬ ቁርስ ነው። አብረን እንሂድ። ሰላማችሁ በክርስቶስ ኢየሱስ በዘት ይበለልኝ። እንዴት አደራችሁ? ውድና የተከበራችሁ ቤተሰቦችዬ ደህና አደራችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የድርቆሽ ፍርፍር አብረን እንሰራለን። ሰሞኑን ያው ምንም አይነት ቁርስ መስራት አቁሜ ነበርና አርፍጄም ስለምነሳ ምሳ ሰዓት ይደርሳል። አሁን ድርቆሽን ላሳያችሁ። እዩ እዚህ ጋር ድርቆሽ አለኝ። በነገራችን ላይ ይሄ ድርቆሽ እንጀራ ሲበላሽ ምናምን የማደርቀው ነውና ቲማቲም አለኝ፣ ቃሪያ፣ 2 ሽንኩርት አለኝ። እነዚህን እንግዲህ ላልጬ አስቀምጫችኋለሁኝ። እናንተ ነጭ ሽንኩርት እኔ ስለጨረስኩኝ ቤት ውስጥ ባለው ነገር ነው የምሰራው። መከተፌን እንደዚህ አጸዳውኝ። አሁን ሽንኩርቴን ይቅርታ በጥሩ ሁኔታ እንደዚህ ክትፍ አደርጋታለሁኝ፣ አዘጋጃለሁ። ከትፌ ደቀቅ አድርጌ እንደዚህ ከከተፍኩኝ በኋላ መጥበሻዬን እዚህ ጋር መጣሁ። በመጥበሻ ነው የምሰራው ማለት ነው። ለኔ ስለሆነ ክችም አደርጋታለሁ። እንግዲህ ሽንኩርቴ እንደዚህ እየበሰለልኝ ነው ያለው ማለት ነው። ቤተሰቦችዬ ቤት ውስጥ ባለን ነገር ነው የምንሰራው ማለት ነው። እዚህ ጋር ዘይት እጨምራለሁኝ እንደምታዩት። ዘይቴን እንግዲህ ለመጨመር እየተዘጋጀው ነው። ዘይት አበዛው በጣም እዚህ ጋር ያው መቀነሻ ስለሌለ ሙጅር ነው ያደረኩበት። ወደፊት መቀነሻ እገዛለሁ። ድምጽ ግን አለ የህፃናቶች። እንግዲህ ምንም ማድረግ አልችልም። ሪከርድ ስገባም በድምጽም እየመጡብኝ ስለሆነ እንግዲህ ለነገሩ እያደረግን መኖር ነው። እዚህ ጋር እንግዲህ እያቁላላው ነው ሽንኩርቴን ማለት ነው። ሞር ነጭ ሽንኩርት ቢኖረው ደግሞ በጣም ነው የሚጣፍጠው። ነጭ ሽንኩርት ገዛለሁኝ ማለት ነው። በትንሽ ነው ነጭ ሽንኩርት የምገዛው። ለዛ ነው ቶሎ የሚያልቅብኝ። ለምን ብቅል ይላል ማለት ነው ብዛት ስገዛ። ከዛ እዚህ ጋር ደግሞ ቲማቲሜን እንደዚህ እጨምራለሁኝ ማለት ነው። ቲማቲሜን እንደዚህ እጨምራለሁኝ። አንድ ቲማቲም ብቻዋን የተጠቀምኩትኝ። እንደዚህ አማስላለሁ። እንግዲህ አማስላለሁ ትላላችሁ። እንደዚህ ያማሰልኩኝ ለተወሰነ ደቂቃ እንደዚህ ካማሰልኩኝ በኋላ ምን እንደማደርግ ታውቃላችሁ? ውድና የተከበራችሁ ቤተሰቦች በደንብ ካዳረስኩ በኋላ ክድን አደርግና አበስለዋለሁኝ። እንደዚህ ብስል ይላል ማለት ነው። ያው ሲከደን እንደምታውቁት። በነገራችን ላይ መጥበሻዬና የብረት ድስቴ ክዳን እኩል ናቸው። ደስ የሚለው ነገር ይሄ ያው መጥበሻዎች እንደምታውቁት ክዳን ያላቸውም አሉ የሌላቸውም አሉ። እነዚህ ደግሞ የላቸውም እና በርበሬ እየጨመርኩኝ ነው እዚህ ጋር ማለት ነው። 2 ማንኪያ በርበሬ ነው የጨመርኩት። እናንተ በምትፈልጉት መልኩ መጨመር ትችላላችሁ። እዚህ ጋር ያሳያችሁ ነው የእንጨት ማንኪያ ናትና በነገራችን ላይ ለቅመማ ቅመም፣ ለበርበሬ፣ ለሽሮ፣ ለተለያዩ ለሚጥሚጣ ብረት ነገሮች ማንኪያዎች ከምንጠቀም የእንጨት ማንኪያዎች ብንጠቀም አሪፍ ነው ማለት ነው። ለኔ ወድጃችኋለሁኝ። እናንተም ከወደዳችኋቸው ግዟቸው ማለት ነው። እንደዚህ እንግዲህ በርበሬና ማስልና ምን እንደማድረግ ታውቃላችሁ? ክድን አረጌ እንደዚህ አቁላላለሁኝ ማለት ነው። ሪከርድ እንትን እንዳይ ቪዲዮ ማነው ቀረጻ እንዳላበዛባችሁ ብዬ ነው በመሃል እንትን እምላችሁ ማለት ነው። እና በደንብ ነው ያቁላላሁትኝ። እዚህ ጋር ያው ቲማቲሙም ሙትት ብሏል፣ ሽንኩርቱም ብስል ብሏል። እንግዲህ የኛ የሀገራችን ምግብ በደንብ ነው እንግዲህ እሳት የሚገለው። ሞት በሉት በቃ በጣም ነው እሳት የሚገለው የኛን ምግባችንን። እና እዚህ ጋር እንግዲህ እንደምታዩት እያማሰልኩ ነው። ለምንድነው ግን እናንተ የዘንድሮ ማማሰል ላይ በጣም የምቆየው? ሹሃዳ አይዳ ሙሽኪሌ ግቢሪ ወላ እዚህ ጋር እንደዚህ ቆንጆ አድርጌ በቃ አልኳችሁ። አይ እናንተ በሀሳብ ስትሄዱ ለራሱ እኮ ለካ
በቃ ድስቱ ላይ ትጣዳላችሁ ማለት ይቻላል። እንጆይ እያደረግኩ ነው። በነገራችን ላይ ብቻዬን ነኝ ያለሁትና እንደዚህ ቁርሴን እየሰራው ነው። ዛሬ በጠዋት ነው የተነሳሁትኝ ማለት ነው። በጠዋት በነገራችን ላይ እኔ የጠዋት ሰው ነኝ ባይዘዌ ማለት ነው። እንቅልፍ ጠዋት ብዙም አልተኛም። እውነቴን ነው የምላችሁ። ከ11 ሰዓት ጀምሮ እኔን ታገኙኛላችሁ። ከጠዋቱ 11 ሰዓት ጀምሮ ከሌሊቱ ማለት ነው። እና እንደዚህ ክድን እያደረግኩ እያቁላላው እንግዲህ ድምፅ አለ፣ ይቅርታ ምን ላድርጋቸው። ከዛ እዚህ ጎን ላይ ደግሞ የጅንጅብል ሻይ ጥጃለሁ፣ ጉንፋን እንደምታውቁት። እኔም ጓደኛዬም በጣም ታመን እየመጣ ነው ማለት ይቻላል። እሱ ለራሱ በጣም ታሟል። ከኔ በኋላ ደግሞ እሱ እዚህ ከደረሰ በኋላ ማለት ነው። እዚህ አይደለም ያለው፣ በእርግጥ እህቱ ጋር ነው እና በጣም ነው የታመመው። ኃይለኛ ጉንፋን ነው የያዘው። እኔ ጅንጅብልኝንም እኔንም እያልኩ ነው። እዚህ ጋር ደግሞ ክሎር አለኝ ማለት ነው፣ ሳላሳያችሁ ይቅርታ። ቅመማ ቅመም በነገራችን ላይ እንደምታውቁት እኔ ቅመማ ቅመም ከተመጠቀም ካቆምኩ በጣም ረጅም ጊዜ ሆኖኛል። እነ መከለሻን እነምን ቅመማ ቅመም እዚህ ለራሱ ከመጣው ጀምሮ አዘጋጃለሁኝ። ወደፊት ለማዘጋጀት እቅድ አለኝ፣ ግን ካቆምኩ ቆይቻለሁ። እናንተ የፈለጋችሁትን ቅመም መጠቀም ትችላላችሁ። እኔ ግን አልጠቀምም ማለት ነው። እዚህ ጋር እንግዲህ ቤተሰቦች ውሃ ከልሳለሁኝ፣ ይበቃዋል ማለት ነው። በጣም ነው የተንተከተከው። ክሎሪን እዚህ ጋር እየጨመርኩ ነው። ጨው በመሀል ስጨምር አላሳየዋችሁም። እዚህ ጋር ደግሞ ሙልት አይልም። አቤት እግዚኦ። በነገራችን ላይ እኔ እንጀራ ሲደቅ አልወድም እና አውቄ ነው በቁም ያደረኩትኝ። ዋ እንዴት እንደሚያምር በነገራችን ላይ ቪዲዮ ስቀርጽ ከረር ምናምን አልተጠቀምኩኝም። እንደዚሁ ነው፣ ኖርማሉን ነው የቀረጽኩት ማለት ነው። እና ከለር ምናምን አልተጠቀምኩኝም ማለት ነው። በጣም ምርጥዬ ፍርፍር ሆኖ ደርሶልኛል። እንግዲህ የዛሬ ቁርሳችን ይሄንን ይመስላል። በጣም ምርጥ ቁርስ ነው። እንጀራዬ ደግሞ በቃ ሙንሙን ያለ እንጀራ ነው። በዳቦ መብላት ትችላላችሁ፣ በእንጀራ መብላት ትችላላችሁ። ሻይ መጀመሪያ ልብላ አልኩኝና ሻዩን ተውኩት፣ ወደ ኋላ አስቀረውት ማለት ነው። ለምን ልቀደው አልኩኝና በልቼ እንዳይቀዘቅዝብኝ ብዬ እዛ ኩባዬን ተወት አደረግኩኝና ወደ መብላቱ ሊሄድ ነው ማለት ነው። እዚህ ጋር እንግዲህ በቃ ያው ወደ መብላቱ ገባሁኝ። በጣም ነው የሚጥመው። ሰርታችሁ ያ ድርቆሽ እንጀራ እንግዲህ የታወቀ ነው፣ ፍርፍር ላይ በጣም ነው የሚጣፍጠው። ጠዋት ቁርስ ማለት ነው። ይሄንን ይመስላል ውድና የተከበረ